ሲመጣ ራስን ከማሳየት ያለፈ እኔ የሚያቀርባቸውን እነዚህ መልካም ስራዎችን ወጣቶቹ አይቶ በየአካባቢያቸው ላይ ያሉ ወገኖችን እንረዱ እንዲያግዙ ነው ትልቁ ዓላማዬ። እና እኛ ከትንሽ ቦታ ተነስተን ነው አሁን ማህበራዊ ሚዲያ ላይ ብዙ የሚመለከቱ ሰዎች አሉ። እኛ የምንሰራቸውን ስራዎችን እኔ የሚያቀርባቸው ቪዲዮዎችን ብዙ የሚመለከቱ ሰዎች አሉ። ክፉ ነገር ቢሆን አይመለከቱም፣ መልካም ነገር ሲሆን ነው የሚመለከቱት። እና ማህበራዊ ሚዲያ ለመልካም ነገር መጠቀም ከራሳችን አልፎ ለሀገርም ይጠቅማል። ከሀገር አልፎ ደግሞ በረከትም ጭምር እንሆናለን። ወጣትነት ጊዜያችን ብዙ እውቀቱ ይኖረናል፣ አቅሙ ይኖረናል፣ ስራዎችን መስራት እንችላለን። ለመልካም ነገር መጠቀሙ ተገቢ ይሆናል ብዬ አስባለሁ። እና እንዲህ ሶሻል ሚዲያ ማህበራዊ ሚዲያዎችን ለመልካም ነገር መጠቀም እንዳልኩህም ለመልካም ነገር መጠቀምም ስላለብን ነው። ብዙ ሳለ እንደ ሀገራችንን በምናይበት ሰዓት ላይ ክፉ ነገሮችን ወይም ኔጌቲቭ የሆኑ ነገሮችን ሚዲያ ላይ ስታቀርብ ሰዎች የሚመለከቷቸው የሚመስሏቸው ሰዎች አሉ። በደንብ ሶሻል ሚዲያ የሚጠቀሙት አይደለም። ክፉ ነገርና ማለት ኔጌቲቭ የሆኑ ነገሮችን ይዘን ስንቀርብ ብቻ ሳይሆን መልካም ነገሮችንም ይዘን ስንቀርብ ለብዙዎች ምሳሌም ጭምር መሆን እንችላለን። እኔ አሁን ክፉ ነገር ይዤ ስለመጣሁ አይደለም ማህበራዊ ሚዲያ ላይ በደንብ መታወቅ የቻልኩት። መልካም ነገሮችንም ይዘን ስንቀርብ በብዙ አይነት መንገድ ጥቅሙ እንጂ ጉዳቱ አይደለም የሚያመዝነው። ለዛ አቅማችን የሚፈቅደውን ነገር ስናደርግ ማህበራዊ ሚዲያ ለመልካም ነገር ብንጠቀም መልካም ይሆናል ብዬ አስባለሁ። ቀደም እንዳልኩም እኔ ሲጀምር በገንዘብ አይደለም ልቤን መስጣትን ነው የጀመርኩት። ከዛ በኋላ እኔም ከኔ ጎንም በጣም ብዙ አገር ውስጥም ከአገር ውጭም ያሉ መልካም የሆኑ ሰዎች አሉ። ይሄንን መልካም ራዕይ ይደግፋሉ። ከነዚህ ወገኖች ከመልካም ወገኖች ጋር አንድ ላይ በመሆን በሳምንት ውስጥ ቅድም እንዳልኩኝ በየቀኑ አንዳንድ ሰዎችን እረዳለሁ። ከካሜራ እይታ ውጪ ሆስፒታሎችን ገብተን የሚያግዛቸው በጣም በርካታ ሰዎች አሉ። ችግራቸውን ቀርቤ በአካል በድንገት መንገድ ላይ አግኝቻቸው የሚረዳቸው ሰዎች አሉ። ይሄ ነው የሚል ነገር አይኖርም። አሁን በሳምንት እኔ በትንሹ ከ500 ሺህ ብር በላይ ያወጣለሁ። እስከ 2 ሚሊዮን ብር የሚደርስ ገንዘብ የሚያወጣበት ጊዜ አለ። ቅድም እንዳልኩኝ ልብህን ስትሰጥ መንገዱን ፈጣሪ ነው የሚያዘጋጅልህ። እና ለሰዎች መስጣት ከፈጣሪ ለመቀበል ስለሆነ በመስጣት የምታጣውና የሚጎልብህ ነገር የለም። አዎ እኛ ስንፈጠር በአላማ ነው የምንፈጠረው። እኔ አሁን ለሰዎች ምክንያት ነው የሚሆነው። አሁን አገር ውስጥም ውጭም ያሉ ሰዎች እንደዚህ አይነት ሰዎችን ለመርዳት ውስጣቸው እየፈለገ በተለይ ውጭ ሀገር ላይ ያሉት ለመስጣት ውስጣቸው እየፈለገ ያሉበት ሁኔታ ይገድባቸዋል። ገንዘቡ ኖሯቸውና ተርፏቸው በጣም በቅቷቸው አይደለም ሰውን የሚረዱት፣ ካላቸው ነገር ቀንሰው ነው የሚሰጡት። እነዛ ሰዎች ደግሞ የሚፈልጉት በረከቱን ነው። እኔ ደግሞ ለነሱ መሃል ላይ ድልድይ ነኝ፣ የበረከቱ ምክንያት ነኝ። አደራ ይቀበላለሁ። የተቀበልኩትን አደራ በስም ወስጄ እከሌ የሚባል ሰው የዜና ያለው ገንዘብ ልኳል፣ በዚህ ገንዘብ ይሄውና ይሄንን አድርጋለሁ፣ ሰጪውንና ተቀባዩን እዛው የበረከቱ ተካፋዮች እንዲሆኑ አደርጋለሁ። መሃል ላይ እኔ ባረክበታለሁ። ይሄ ማለት ያው ማለት ሰዎቹ እንዲሰሩ ማለት ልብ ያላቸው በጣም መልካም የሆኑ ገንዘብ ያላቸው አዳራ ግን በምን አይነት መንገድ እናደርስ ብሎ የሚቸገሩና በጣም ሐሳብ የሚይዛቸው ሰዎች አሉና እኔ አንድ ብቻዬን ነኝ። ልክ እንደዚህ አይነት ስራዎችን ደግሞ በብዙ አይነት መንገድ ለመስራት በተለያየ አይነት ሀገር ውስጥም ውጭም ካሉ ወገኖች ጋር የሚተዋወቁ ወጣቶች አሉ። በተለያየ መንገድ እንዲህ አይነት ስራዎችን አስፍተን መስራት እንደምንችል ማሳያ ስለሆነ ነው ይሄንን በሚዲያ የምናቀርበው። ያው መልካም ነገር ሲባል የመልካም ነገር ተቃራኒው ክፉ ነገር ነው። ጥሩ ነገሮችን ሲሰራ መጥፎ ነገሮች ያጋጥማሉ። እና ሰዎችን ለመርዳት የምታደርገውን ነገር ሰይጣንም አይወድም። ኔጌቲቭ ነገሮችን ይዞብህ ነው የሚመጣውና ብዙ ቻሌንጆች አሉ። አሁን ይሄ ነው ብዬ ዝርዝር ሐሳብ መናገር የማልፈልጋቸው ተስፋ የሚያስቆርጡ የሚያስደነግጡ ሄደህ ቀርበህ ስትጠይቃቸው ችግራቸው ጭምር ከዚህ በኋላ በቃ ሰዎች ጋር እንዳልቀርብ የምትል አይነት ስሜት የሚሰማ አይነት አጋጣሚዎች አሉ። ብቻ በራስህና በስጋህ የማትሰራው ስራ ነው እንዲያነስራ ፈጣሪ የሚረዳህ ነገር ስለሆነ ከቻሌንጁ ይልቅ ከሚመጣው ፈተና ይልቅ ካንተ ጋር ያለው የምትሰራው ስራ ራሱ ከነዛ ፈተናዎች ስለሚያሳልፍ መልካምነቱ ነው የሚያሸንፈው።